አሁን ባለንበት ፈጣን ዓለም ላይ ከመቼውም ጊዜ በተለየ መልኩ ተማሪዎች የበለጠ እንዲማሩ እንዲያውቁና ፐርሰናል ላይፋቸውን ከስኩል ላይፋቸው ጋር ባላንስ አድርገው እንዲሄዱ ይጠበቃል። ግን ብዙ ጊዜ ይህ ነገር ሲፈጠር አንመለከትም። ዛሬ ይህንን ነገር እንዴት ኤአይን በመጠቀም ልናደርገው እንደምንችልና ልናደርግ በምንችላቸው 5 መንገዶች እንመለከታለን። እንዲሁም የሚጠቅሙንን ኤአዮች እናያለን። ይህን ቪዲዮ እስከ መጨረሻው ከተመለከታችሁ ውጤታችሁን ሊያሻሽል የሚችል ነገር አንድ መሰረታዊ ነገር ይዛችሁ ትወጣላችሁ። ከቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ እነዚህን ኤአይ ልንጠቀም የምንችለው የመጀመሪያው የሚሆነው ስማርት ሪሰርች አሲስታንስ ነው። ይህ አንድ ነገር ለረዥም ሰዓት ሪሰርች ከማድረግ የሚገላግል ሲሆን የተለያዩ ሰመሪዎችን እንድናዘጋጅ ይረዳል። ለዚህም ተጠቃሽ የሚሆኑት ኤአዮች በጣም የሚታወቁት ቻትጂፒቲ እና ፐርፕሌክሲቲ ናቸው። በውስጣቸው የተለያዩ ፊቸሮችን ይዘዋል። እንዲሁም አጠቃቀማቸውን ማወቅ ከፈለጋችሁ ከዚህ በፊት የሰራው ቪዲዮ አለ፣ ገብታችሁ መመልከት ትችላላችሁ። ሁለተኛው አጠቃቀማችን የሚሆነው ፐርሰናላይዝ ስተዲ ፕላን ነው። ጠንካራና ደካማ ጎናችን በመለየት በዛ መሰረት ስተዲ ፕላኖችን የሚሰጡን ኤአዮች ናቸው። የተለያዩ አካዳሚ ሲስተሞችም ናቸው። ለምሳሌ ኩዝሌት ኤአይ አለ፣ ካን አካዳሚ ኤአይ አለ። እነዚህ ሁለቱን በመጠቀም ለውጥ ልናመጣ እንችላለን። ሶስተኛው የሚሆነው ኩዊክ ኖት ቴኪንግ ነው። ይህ ኤአይ የምንጠቀመው የተለያዩ ረዣዥም ኖቶችን አጭርና ግልጽ በሆነ ለመተካት እንዲሁም ላይቭ ላይ የምንማራቸውን ሌክቸሮች ኖት ለመያዝ ነው። ከነዚህ ምን ልንጠቀም እንችለው ኦቴ ኤአይ ይሰኛል። በጣም አሪፍ ነው። ኖት ለመያዝ በጣም እጅግ ጥሩ የሚባል ኤአይ ነው። አራተኛ ራይቲንግ ሰፖርት ነው። ይህንን ልንጠቀም እንችለው በምንጽፍበት ወቅት የተለያዩ የግራመር ስህተቶችን እንዳንሰራና ከሰራንም ለማስተካከል የሚረዱን ኤአዮች ናቸው። እነዚህ ብዙ ተማሪዎች ይጠቀማቸዋል ብዬ አስባለሁ። የተለያዩ ጽፈታችንን ያሻሽሉልናል። ከነዛ ውስጥ መካከል ኪልቢዩት እና ግራመርሊ በጣም ተጠቃሽ ናቸው። በአምስተኛ ደረጃ የምናየው ወይም አምስተኛ የሚሆነው ታይም ማናጅመንት ኤንድ ሪማይንደር። እነዚህ ደግሞ የተለያዩ ታይማችንን በትክክል ማኔጅ እንድናደርግና የተለያዩ ፕሮግራሞችን እንድናወጣ ስኬጁሎች እንዲኖሩ ነው የሚያደርጉ ናቸው። እነዚህ የተለያዩ ኤአዮችን መጠቀም ይችላል። ለምሳሌ ጉግል ባርድን መጠቀም ይችላለን። አሊያም ደግሞ የሆነ ፕሮግራም ካለን ያን ፕሮግራም ለመያዝ ወይም እንዲያስታውሰን ደግሞ የተለያዩ ካላንደሮች ላይ መሙላት ይችላል። እንዲሁም ጉግል ካላንደርን መጠቀም እንችላለን። እነዚህን ሁሉ ኤአይ ማግኘት ከፈለጋችሁ የቴሌግራም ቻናል ላይ አስቀምጬላችኋለሁ፣ ገብታችሁ መመልከት ትችላላችሁ። ሊንኩንም ዲስክሪፕሽን ላይ አስቀምጬላችኋለሁ። የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። ከወደዳችሁና ሌሎች እንደዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ላይክ፣ ሰብስክራይብ አድርጉ።